አሸናፊ ነኝ ከአዳማ። አራተኛ ቀን ተጠቀምኩ ዛሬ። እሺ ጥሩ ነው ያለሁት። እንግዲህ ያው በደንብ ቀለል ብሎኛል። አልሐምዱሊላህ። ምግብም መብላት ጀምሬያለሁ። በጣም ጥሩ ላይ ነው ያለሁት። የምጠይቀህ ምን ያምህ ነበረ? ለስንት ዓመት ታበህ ነበረ? ምን ተጠቀምክ? ገለጥ ብታደርገው። 5 ዓመት የኩላሊት ታማሚ ነኝ። ዲያሊሲስ እያደረግኩ ነው ያለሁት። የእግር መደንዘዝ ችግር አለብኝ። ሆዴ ተነፍቶ ነበር። ምግብ አልበላም ነበረ። ሰውነቴ በአጠቃላይ ተዳክሞ ነበር። አሁን እንዴት ነው እንግዲህ ምግብን መብላት ጀመርኩ። የነበረ ቆሻሻ ወጣ። በጣም ደስ ስላለኝ ነው። ባይዘዌ ላይቭ ላይ ሳይ ሰዎችም ይስሙ እያልኩ ነው። ደስታዬ ሼር ለማድረግ ነው እንትንም ነው እና የነበረ ነገር ሆዴ ራሱ ትንሽ ከፍ ያለ ነገር ነበረ። አሁን እንዴት አድርጌ ባሳይህ ራሱ ደስ ይለኛል። እንትን ብሏል፣ ወርዷል። ኦልሬዲ ያው ኖርማል ነው እንትን የሆነ ያለው ቪዲዮ የምትሰራለኝ ብያለሁ። ከአላህ ጋር የቻልነውን እናደርገዋለን። እስካሁን ያልሰማሁት እኔ አላህን እየለመንኩት ያለሁት በደንብ አድርጌ ኩላሊት ፌል ዳነ የሚል መስማት የምፈልገው አንዱ መሐመድ ይባላል። እዚያ አሸዋ ሜዳ 3 ጊዜ ይታጠብ ነበር፣ ወደ 2 መጥተዋል። አላህ ይስማው ስላመነኝ ማለት ነው። አንተ ኩላሊት ፌል የሆነው ያንተ ትንሽ ከበድ ይላል፣ በመድኃኒት ነው። ያ ረቢ ቢዝኒላህ አልከሪም አላህ ሁሉ ይችላልና ኩላሊትን ይመለሳል። ያ ረብ በሚገባ እኔ አምናለሁ። በነገራችን ላይ ከመጀመሪያም ውስጤ ላይ ቀልቤ ላይ እምነት አለ። እኔ አንድ ቀን እንደምድን እምነት አለኝ። ዝም ብዬ እንትን አላልኩም። ሳላምን ዝም ብዬ አልገባውም። በትክክል በኮንፊደንስ ነው። ለምን የሰው ልጅ የሞተ የሚያነሳ አምላክ ነው እኮ። ይሄን የደከመ ኩላሊት እንትን ማድረግ አያቅተውም። ሳንፈልግ አይደል የፈጠረን? ሳንፈልግ እኮ ነው የፈጠረን ራሱ ፈልጎ። አባሱ ምርጫ ታዲያ የደከመ ኩላሊት ማጠንከር ያቅተዋል? ምን አሉ መሰለ ኩላሊቴ፣ አሁን የቀኝ ኩላሊቴ የሆነ የመቆጥቆጥ አይነት ስሜት ጀምሯል። በል አልሐምዱሊላህ። ለመሽናትም የሆነ ሙከራ ነገር አለ አይደለም? የመገዳደር አይነት ነገር አለ። ያው ፈሳሽ ውሃ እየፈራው ስለማልወስድ ነው እንጂ በፊት ከነበረው ባይወጣም የመሞከር ነገር አለ አይደለም? እንዴት ልበል? ስሜቱ ነው የማውቀው። በጣም ደስ ብሎኛል። እየተከታተልኩ ነው። ማድረግ ያለብኝ ነገር ካለ የምሰራቸው ቪዲዮዎችም ካሉ ንገረኝ፣ እሰራለሁ። ያብሽር። አሁን አይደለም አንተ በቃ ከዚህ በላይ ምን ሰራ? አንተ ያንተ ብያለሁ። አሁንም አላህን እየለመንኩት ነው። መጀመሪያው እኔ ነኝ። በነገራችን ላይ እቺን ቪዲዮ በደንብ እንትን አድርጋት። የመጀመሪያው ምንድን ነው? እኔ ነኝ። ኢንሻአላህ እቺን ቪዲዮ እንትን አድርጋት፣ ሪከርድ አድርጋት። አይመለስም የሚባል ነገር የለም። አላህ የያዘ ሁሉ ነገር ይመለሳል።